በተቋማት አስተዳደርን በኩል ያለው አፈጻጸም የበል የሚያሰኝ ነው። በተለይ ከዘላቂ አገልግሎት እንዲሰጡ ለማድረግ የተጀመረው ጅማሮ ባለቤት እንዲኖራቸው ለማድረግ የብክነት እና የብልሽት ምጣኔ ለመቀነስ የተደረገው ጥረትም በጣም የተሻለ ነው ብሎ መውሰድ ይቻላል። አንዳንዱ ወደ ሲንግል ዲጂት ይወረዳል ከ10% በታች ማለት ነው። ይህንን የበለጠ ማጠናከር ያስፈልጋል። የህብረት ተሳትፏችንን አጠቃላይ ሪሶርስ ሞቢላይዝ ለማድረግ የሄድንበት ርቀትም በጣም ጥሩ ነው ብሎ መውሰድ ይቻላል። ከወረዳዎቹ ከ1 ቢሊዮን ብር በላይ ለማሰባሰብ ችለናል። የህዝብ ተሳትፏችን ለግንባታ ብቻ ከ230 ሚሊዮን ብር በላይ ደርሷል። በጥገናም በተመሳሳይ ማለት ነው እስከ 100 ሚሊዮን ብር ማዋጣት ተችሏል። አንዳንዶቹ በነገራችን ላይ ምሳሌ ሊሆኑ የሚችሉ በተለይ የህብረተሰብን አቅም ለመጠቀም ተሞክሮ ልንወስድባቸው የምንችላቸው ከተሞች አሉ፣ የገጠር ቀበሌዎች አሉ። አሁን እንጅባራ ከተማ ማህበረሰቡን ያዋጣው የከተማ አስተዳደሩ የበጀተው በጀት አለ 35 ሚሊዮን ማለት ነው። ይሄ እንደዚህ አይነት ነገሮችን የበለጠ ማስፋት ያስፈልጋል። ሞጣ በተመሳሳይ እስከ 40 ሚሊዮን ብር አካባቢ መድበዋል። ቡሬ በተመሳሳይ ህብረተሰቡንም ከተማ አስተዳደሩ ማስተባበሩ ማለት ነው። እንደዚህ አይነት ነገሮችን የበለጠ ማጠናከር ያስፈልጋል።